በአሻንጉሊት የምትጫወተው ልጅ እያሳየን የሚጀምር ሲሆን እሷም እየተጫወተች ሳለ ይቀደድባታል። እናቷም መታ አዲስ ቢሆንም ስለተበላሸ ይሄን ከጣለችው በኋላ ሌላ እንገዛለን ብላ አባበለቻት። ልጅቷም እናቷ ባለች ነገር ተስማምታ ሰጠቻት። እናቷም ከሌሎች ቆሻሾች ጋር ወደ ጉድጓዱ ውስጥ ጣለችው። ከጉድጓዱ ስርም ቆሻሾች በቱቦ ውስጥ አልፈው ወደ ጭነት መኪና ገብተው ሲወሰዱ እናያለን። አንድ ጠባቂ አካባቢውን እየቃኘ ሳለ ከአንድ ቆሻሻ መጣያ ክፍል ውስጥ ድምፅ ይሰማል። ከበሩ ውስጥ ሲመለከት ከቆሻሾች መሃል አንድ ሰው ተቀምጦ ያገኛል። ጠባቂውን በሩን ገፍትረው መሳሪያውንም ወደሱ ይዘው እንዳይንቀሳቀስ ያዘዋል። ሌሎች ጠባቂዎችም ሲመጡ ትንሽ ቆሻሻዎችን ይወረውርባቸዋል። በወደቀባቸው ቆሻሻ ምክንያት ደንግጠው እየጮሁ ሳሉ ሩዶ ጊዜውን ተጠቅሞ ያመልጣል። ነገር ግን አሁንም ጠባቂዎች ይከተሉታል። ይህ ልጅ ስሙ ሩዶ ነው። እየሮጠ ሳለም አንዱ እጁን ይመታዋል። በመጨረሻም ያመልጣቸዋል። እነሱ በሌላ መንገድ ለመፈለግ ሲሄዱ ከቆሻሻ መተላለፊያ ስር ወጥተው ሁላቸውንም አንድ ላይ ይሰድባቸዋል። በቀጣዩ ቀንም ሁለት ሴቶች ትላንት ማታ የተፈጠረውን ነገር ሲያወሩ እናያለን። የቆሻሻ ሌባ አሁንም ተመልሶ እንደመጣ እሱም ሩዶ ነው። አንዷም በመጥፎ መንገድ ማን ነው ቆሻሻ ለመስረቅ የሚመጣው ብላ ተናገረች። ሌላዋ ደግሞ ምናልባት ከቆሻሻ መንደር የመጣ ሰው መሆን አለበት። ለምን ወደኛ ይመጣሉ? ቆሻሻ ጎናቸውን ይዘው ለምን አይቀመጡም አለች። ነገር ግን አንደኛዋ ዝም እንድትል ምልክት ሰጠቻት። ምክንያቱም ከድሆች መንደር የመጣ አንዱ ፊት ለፊታቸው ቆሞ ስለነበረ ነው። ያ ሰውም በንቀት ፊቱን አዙሮ ይሄዳል። እሱ የሚከፍተውን በር ከኋላ ስንመለከት ምን የሚያክል ልዩነት እንዳለ እናያለን። የመጀመሪያው ከተማ እንዴት እንደምታንጸባርቅ፣ ሌላዋ መንደር ደግሞ ማንጸባረቅ አይደለም ንጹህ የሚባል ቦታ ራሱ እንደሌለ እናያለን። ወደ ሩዶ ስንመለስ ትላንት ሌሊት ያመጣቸውን ነገሮች አስተካክሎ ሲያጸዳቸው እናያለን። የአካባቢው ነዋሪዎች የቆሻሻ ሌባን ለመፈለግ ሲሉ ፖሊሶች መጥተው በእሱ ሰበብ ሕይወታቸውን እንደሚበጠብጡ እየተናገሩ በመጥፎ አይን ያዩት ያልፋሉ። ይሄን ሁሉ ድምጾች የሚያቋርጥ የቅርብ ጓደኛው የሺው ድምጽ ይመጣል። አሁንም በድጋሚ ቆሻሻ ለመሰብሰብ ነው የሄድከው? ቢይዙክ እንደማይለቁ ታውቃለህ አለችው። እነዛ ነዋሪዎች የማይፈልጉትን ነገር እንደ ቆሻሻ ይቆጥሩታል። ተበላሽቶ መሰራት የሚችል ነገር እንደ ቆሻሻ ይጥሉታል። እሱ ደግሞ ይህ ነገር እንደማይመቸውና እነዚህ ነገሮችን አስተካክለው እየሸጠ እንደሚኖርበት ተናገረ። በዚህ ማለም 3 ልጆች ይመጣሉ። አንዱ አፍንጫውን በጣቱ ይዞ ምን አይነት የቆሻሻ ሽታ ነው እያለ መጣ። ወደ ቹይም ቀረብ ብሎ ምንድን ነው እዚህ የሚያስቆምሽ? መጥፎ ሽታ ከዚህ ቆሻሻ ሰው እንዲይዝሽ አትፈሪም አላት። የእጁን ጓንት ራሱ ተመልከቺ፣ አንድ ሰው ቢነካው በሽታ እንደሚይዘው ተናገረ። አብሮ የመጣው ጓደኛው ደግሞ ፊቱ ተቀምጦ የነበረውን ፋኖስ መታና ይህን ቆሻሻውን የሚገዛ ማንም ሰው የለም አለው። ቹይ የምትሉት ነገር ምንም ፍቺ እንደሌለው እና ሁላቸውም አንድ አየር ውስጥ እንዳሉ ተናገረች። ነገር ግን በምትለው ነገር ሁላቸውም ይከራከራሉ። የምትለው ነገር ልክ ነው፣ እኛ አንድ ቦታ ነው ያለን። ላይ ያሉት ሰዎችም እንደ እንስሳ ነው የሚቆጥሯቸው። ነገር ግን ሩዶ ከኛ ይለያል፣ ምክንያቱም የእብድ ነፍሰ ገዳይ ልጅ ነው። ሲጀመር እቺ መንደር የወንጀለኞች እስር ቦታ ነበረች፣ እሱም በፊት ለኖሩት ዘራቸው። ስለዚህ ሀብታሞች ፊት ራሳቸውን በሚችሉት መንገድ እና በሚችሉት አቅም ራሳቸውን ማስተካከል እየሞከሩ ነበር። ነገር ግን የሩዶ አባት መጥቶ ነገሮችን ገለበጠ። ከመሬት ተነስተው እንደዚህ ሰዎችን መግደል ጀመረ ብሎ ቃላቶቹን ሳይጨርስ የሩዶ እይታ አስፈራው። በፍርሃት ምክንያትም ጓደኞቹን ሰብስቦ እውነትም አባቱን እንደሚመስል እየተናገረ ሄደ።